የምንጠቀማቸው ሻምፖ ኮንዲሽነር ምናምን እንሏቸው ነገሮች እኮ አፍተር ኦል በደንብ ስታዩዋቸው የተቀመሙበት ኢንግሪዲየንቶቹን ምናምን ስታነቧቸው ሀርቦች ናቸው። የኔ ጥያቄ ግን እሱ ነው። ያ ሀርብ የተሰራው ምናልባት ካስተር ኦይል ነው ሁሌ የምለው። አንድ ካስተር ኦይል ለመጠቀም ጃማይካን ካስተር ኦይል ተጠቀማላችሁ፣ ኢንዲያን ካስተር ኦይል ይመጣል። መጀመሪያ ላይ ስትጠቀሙት ጸጉራችሁን ያፋፋል፣ ደስ የሚል ነገር ይኖረዋል። በሚገርም ሁኔታ ግን ልክ ስተውት ጸጉሮቻችሁ መርገፍ ይጀምራሉ። ጸጉሮቻችሁ መልሰው ያን ውበት ያጣሉ አይደል? እነዛ ነገሮች የበቀሉት የጃማይካው ለጃማይካ የኢንዲያው ለኢንዲያ ነው። ለምን ብትሉ ለምሳሌ የሰው ልጅ ወደ ጫካ ሲገባ ወደ ደን ሲገባ ደን ባንለው ደስ ይለኛል። ወደ ጫካ ሞር ጫካዊነታቸውን ነው የሚወዱት ብዬ አስባለሁኝ። ደን ሰው ስለሚቀላቀልበት ሰው በራሱ ፈቃድ የሚተክለው ነገር ስለሆነ ልክ አይደለም ብዬ ስለማስብ ነው። ስንገባ ህያውነት ይሰማዋል። ምንም ፍልስፍና ያስፈልገውም። አንድ ነገር ምንድነው እኛም ተነፍሰውን ካርቦን ዳይኦክሳይድ እየወሰዱ ቶሎ ኦክሲጅን ስለሚሰጡ ነው አይደል? ቅድም የጀመርኩላችሁ ሐሳብ እሱ ነው። እነዚህ ነገሮች እነዚህ ቅጠሎች እኔም ተነፍሰውን አየር ወስዳ ተንፍሳለኛለች። እኔም የሞቀውን ፀሐይ ወስዳ በክሎሮፊል ከዛ በፎቶሲንቴሲስ አድርጋ ምግብ ሰርታለች። እኔም የምጠጣውን ውሃን የጠጣችው ይቺ ናት ለኔ የምትሆነው። እንዲያ ካልሆነማ ፈጣሪያችን ወይ እግዚአብሔር ወይ አላህ የምንለው አካል በሰውኛ እያያችሁት ነው ማለት ነው። ቀረሮን እንግሊዝ ማብቀል አቅቶት ነው? ዋንዛን ጀርመን ማብቀል አቅቶት ነው ወይስ ሌላውንስ? ለነሱም የተሰጣቸው ኢንዲጂኒየስ አለ፣ ለኛም የተሰጠን የራሳችን ኢንዲጂኒየስ አለ። ከዛም ማመጣው ኤግዞቲክ ስፒሺስ ከውጭ ሀገር አምጥቼ የምጠቀመው ነገር የምር ለኔ ጤና የሚሆነኝ ይመስላችኋል? ሳይንሱ ነው ምናልባት ለሆነ ጊዜ እንዲቆይ ያደረገው ጠረን ሊኖረው ይችላል። ከዛ ውጭ ግን ወደ ዋናው ጤንነት ወደ ዋናው ተግባራቸው ስንመጣ ግን ያን ውበት እናጣለን። ለምን ብላችሁ ብትጠይቁ ግን ይህ ነው ለኔ የተሰራው። ጠበብቶቻችን አዋቂዎቻችን በደንብ አድርገው መፈላሰፍ ያለባቸው መመራመር ያለባቸው ሀገር በቀል ነገር ጋር ነው። ሴቶቻችን ሞር በዚህ ሰዓት ሰንስክሪን ወይ ምናምን ትራቭል ስናደርግ ከምንጠቀም ቀላል ነው። ማታ ገባ ስትሉ ወይባችሁን ቆቆባችሁን ቅቤዋን እዚህ ጋር ጣል ብታረጓት ግድ የለም። ስቲሙ ምኑ አሁን ስለመጣ ምናልባት ለጊዜው ሊደብር ይችላል። ውበቱ ግን ዘላቂነት አለው። እመኑ።